ብለን ለማመን የሚከብዱ እንግዳ የሚመስሉ መልክዓ ምድሮች አሉት። አቅልን ከሚያዞሩ ከፍታዎች ጀምሮ እስከ እብደት የሚያደርሱ አስገራሚ ተፈጥሯዊ ዲዛይኖች ይዟል። እነዚህ ቦታዎች የተፈጥሮን ሕግጋት በቀጥታ የሚጻረሩ የሚመስሉ ድንቃድንቅና አስደናቂ ነገሮችን ይፈጥራሉ። የሰውን ልጅ ድፍረት ለማሸነፍ የማይቻል በሚመስሉ መንገዶች ይፈታተናሉ። አንዳንድ ጊዜ ምንም ነገር መኖር የለበትም ብሎ አንድ ማህበረሰብ በጋራ አስተሳሰብ በወሰናቸው አካባቢዎች የተገነቡ የሚመስሉም ናቸው። ዛሬ በዓለም ላይ ያሉ እጅግ በጣም እንግዳ የሆኑ ቦታዎችን እንቃኛለን። እጅግ በጣም አዝናኝ የሆኑ ቦታዎች በእርግጥም መኖር የለባቸውም። አንዳንዴ የሚያስደንቁ የሚያስፈሩና እጅን በአፍ የሚያስጭኑ ቦታዎች በእርግጥም መኖር አለባቸው። አሁን በምናብ የምንጓዘው ወደ ሲኦል በር ቱርክሜኒስታን ይሆናል። በቱርክሜኒስታን ካራክን በረሃ ውስጥ የሚገኘው የግዙፍ ሰው ሰራሽ ጉድጓድ ለአስርተ ዓመታት የሚነድ ሜቴን ጋዝ ሲያፈስ ቆይቷል። የሶቪየት ባለሥልጣናት ሆን ብለው በእሳት አቃጥለውታል። እሳቢያቸው በጥቂት ሳምንታት ውስጥ በራሱ እንደሚጠፋ ተስፋ በማድረግ ነበር። ነገር ግን ይህ እንደሚሆን ማንም በእርግጠኝነት አያውቅም። እዚህ ለመድረስ በመቶዎች የሚቆጠሩ ኪሎ ሜትሮች የሚሸፍን ሰፊ በረሃ ማቋረጥ ይኖርበታል። ምንም አይነት የሞባይል ስልክ ኔትወርክ ምልክት የለም። እናም አንድ ሰው አይታይም። ፀሐይ በካራክን በረሃ አስፈሪ ጸጥታ ውስጥ ስትጠልቅ የሚያብረቀርቅ ብርቱካናማ ብርሃን በአድማስ ላይ ይታያል። ከማንኛውም የከተማ ብርሃን የተለየ ነው። ያልተለመደና አስጊ ብርሃን። ይህ የእሳት ጉድጓድ ብቻ አይደለም፣ የሶቪየት ዘመን የሀብት ብክነት ምልክት ነው። እንዲሁም ሲኦልን በመጋፈጥ የሰው ልጅ ጀብድ ምልክት ነው። ዳናኪል ዲፕሬሽን ኢትዮጵያ። ሰዎች አሁንም በሰማያዊቷ ፕላኔት ላይ መሆናቸውን እንዲጠራጠሩ የሚያደርግ አንድ ቦታ ካለ እሱም የዳናኪል ዲፕሬሽን ነው። ዳናኪል ዲፕሬሽን ኢትዮጵያ ይህ ክልል በዓለም ላይ ካሉት ዝቅተኛዎት ቦታዎች አንዱ ብቻ ሳይሆን በፕላኔቷ ላይ እጅግ በጣም አስቸጋሪ ቦታ በመባልም ይታወቃል። ከሕይወት ደማቅ አረንጓዴ ይልቅ ይህ ቦታ በሚያብረቀርቅ ቢጫና ደማቅ ብርቱካናማ ቀይ ቀለም ባለው እውነተኛ ባልሆነ መልክዓ ምድር ይቀበለዎታል። እንዲሁም ብዙውን ጊዜ ከ45 ዲግሪ ሴልሺየስ በላይ በሚሆን በሚያቃጥል ሙቀት። ምክንያቱም ይህ ለመዝናናት የሚሆን ቦታ አይደለም። ይህ የተፈጥሮን ጽንፎች ለማሰላሰል የሚያስችል ቦታ ነው እና ይህ ቦታ በእርግጠኝነት ለጀብደኞችና የተፈጥሮ ምስጢራዊነት ለሚረዱ ነፍሳት የሚሆን ጉዞ ነው። ዓለምን እጅግ በጣም ንጹሕና ተፈጥሯዊ በሆነ መልኩ ማየት ለሚፈልጉ። ዴድቪሌይ ናሚቢያ። ወደ ዴድቪሌይ ለመድረስ ጥልቅና የሚንቀሳቀሱ የአሸዋ ክምሮችን ማለፍ አለቦት። ይህ የአሸዋ ጉዞ ባለ 4 ጎማ ተሽከርካሪዎች ብቻ ሊቋቋሙት የሚችሉት ፈተና ነው። ወደ 1.1 ኪሎ ሜትር ያህል ከተጓዙ በኋላ ከዓለም ዙሪያ እዚህ ብቻ በሚገኙ ባለረጃጅም ደማቅ ቀይ የአሸዋ ክምሮች የተከበበ ንጹሕ ነጭ የሸክላ ገንዳ ውስጥ ራስዎን ያገኛሉ። በጣም አስገራሚውና ማራኪው ገጽታ ጥቁር ያልበሰበሱ የዛፍ ግንዶች ናቸው። ይህ አስፈሪ ሆኖም ኩሩ ውበት ነው። ከሺህ ዓመታት በፊት ለምለም አረንጓዴ እንደነበረ ሕያው ምስክርም ሆኖ ይገኛል። የ40 ዲግሪ ሴልሺየስ ሙቀትን ለማስወገድና አፈታሪካዊውን ወርቃማ ብርሃን ለማየት ጎህ ሲቀድ እዚህ ይገኙ። ከሞቃት አሸዋ ለመከላከል ከፍ ያሉ ቦት ጫማዎችንና ብዙ ኤሌክትሮላይት ውሃ መያዙን አይርሱ። ከሁሉም በላይ ደግሞ በቀስታ ይራመዱ። ምክንያቱም በዚህ የሸክላ ገንዳ ላይ እያንዳንዱ እርምጃ ጉዞ ነው። በዚህ የሸክላ ገንዳ ጉዞ እያንዳንዱ እርምጃ በሚሊዮኖች ለሚቆጠሩ ዓመታት የቆየ የታሪክ አሻራ እንደመራመድ ነው። ሶኮትራ ደሴት የመን። ሶኮትራ በህንድ ውቅያኖስ ጥልቅ ሰማያዊ ውሃዎች መካከል ጎልቶ ይታያል። ከሌላ ቦታ በተለየ እዚህ ሲደርሱ የመጀመሪያ ትኩረት የሚስብ ነገር በዲክሰን ፕላቶ ላይ ያለው
የድራገን ደን ዛፍ ነው። ከሩቅ ሲታዩ ከደረቁ የኖራ ድንጋዮች የሚወጡ ግዙፍ የተገላበጡ ዣንጥላዎች ወይም ትልልቅ ሙዳዮች ይመስላሉ። እዚህ የሚገኙትን እጅግ አስደናቂና ነፃ የሆኑ የነጭ አሸዋ ክምሮች ላይ መራመድን እንዳይረሱ። ምክንያቱም እነዚህ ረጃጅም የአሸዋ ኮረብታዎች እጅግ አስደናቂ የሆነ የእይታ ልዩነት ይፈጥራሉ። በሶኮትራ ደሴት ላይ የቅንጦት ሆቴሎችም ሆኑ ደማቅ ዩኒየን መብራቶች ስለሌሉ በድንኳን መኖርንና በንጹህ የፈሳሽ ምንጮች መታጠብን መልመድ ይኖርብዎታል። ይህ ቦታ የዘመናዊ መሠረተ ልማቶች አለመኖር በራሱ የደሴቲቱ ልዩ መለያ መሆኑን እንዲገነዘቡ ያደርገዎታል። ሰዎችን ከተፈጥሮ ጋር መልሶ እንዲገናኙና የደሴቲቱን የተፈጥሮ ምት እንዲያዳምጡ ያስገድዳቸዋል። የመን በህንድ ውቅያኖስ ውስጥ የምትገኝ ደሴት ስትሆን ከሌላ ዓለም የመጣ በሚመስለው ልዩ መልክዓ ምድሯና እጅግ አስደናቂ በሆነው የሕይወት ስብጥሯ ትታወቃለች። የህንድ ውቅያኖስ ጋላፓጎስ በሚል ቅጽም ስም የሚጠራው ይህች ደሴት በሌላ በየትኛውም የዓለም ክፍል የማይገኙ ከ700 በላይ ዝርያዎችን በመያዟ በዓለም ላይ ያሉ እጅግ ግዙፍና የበለጸጉ የእጽዋት መገኛዋ አንዷ እንድትሆን አድርጓታል። ጎብኚዎች ባለ 4 እግር ተሽከርካሪዎችን ጥለው ሲወርዱ በዓይን የሚማርክ ፍጹም ነጭ በሆነ መልክዓ ምድር ተከበቡ። ከእግሩ በታች ያለው አሸዋ ሳይሆን በታላቅ መሐንዲስ እጅ የተሰራ የሚመስል ወፍራም፣ ደረቅና የተሰነጣጠቀ የጨው ንብርብር ነው። በበጋው ወቅት የሚሰማው ብቸኛው ድምፅ በእግር ስር የሚሰባበሩት የጨው ክሪስታሎች ሽርተታ ብቻ ነው። በክረምት የመጎብኘት ዕድል ካጋጠሙት አንድ አስደናቂ ክስተት ይመሰክራሉ። እሱም ቀጭን የአሸዋ ንብርብር ነው። ይህ የቦሆል ደሴት ዋነኛ መለያ ምልክት ሲሆን ይህንን አስደናቂ ምድር ለሚቃኝ ለማንኛውም ሰው ሊያመልጠው የማይገባ መዳረሻ ነው። ይህ ስፍራ በበርካታ ከተሞች ላይ የተዘረጉ ከ1200 በላይ ኮን ቅርጽ ያላቸው ኮረብታዎችን ያቀፈ ሲሆን ማራኪ መልክዓ ምድርም ይፈጥራል። ጎብኚዎች የሚረዱት እጅግ አስገራሚው ነገር የቾኮሌት ኮረብታ የሚለው ስም እንዲሁ በአጋጣሚ የወጣ አለመሆኑን ነው። በዝናብ ወቅት ኮረብታዎቹ በለመለም አረንጓዴ የሳር ምንጣፍ ይሸፈናሉ። ሆኖም ግን ከጥር እስከ ግንቦት ባለው ጊዜ በጋው ሲመጣ ያ የሳር ንብርብር ይደርቅና ወደ ጥቁር ቡናማ ቀለም ይለወጣል። ከበላይ ሲታይ እነዚህ ከ1200 በላይ ኮረብታዎች ልክ ሰፊ አረንጓዴ ትሪ ላይ እንደተቀመጡ ግዙፍ የቸኮሌት ከረሜላዎች ይመስላሉ። ሙሉውን ውብ እይታ ለመመልከት ወደ ምልከታ ጣራው የሚያደርሱትን ከ200 በላይ ደረጃዎች የመውጣት ፈተናን ማሸነፍ ይኖርብዎታል። ከፍተኛ ድካም ሊፈጥርብዎ ከሚችለው ከቃጠሎ የሐሩር ፀሐይ ራስዎን ለመጠበቅ ባርኔጣና ጃኬት ማዘጋጀት ይኖርብዎታል። የሚሊዮኖች ዓመታት የኑራ ክምችት ውጤት ነው። ከመግባቱ በፊት ጫማውን ማውለቅ ይኖርብዎታል። ይህም ለስላሳውን የኑራ ድንጋይ አወቃቀር ለመጠበቅ የተቀመጠ ግዴታ ሕግ ነው። ወደ ላይ በወጡ ቁጥር የፓማኮሌ መልክዓ ምድር ይበልጥ ምናባዊ የሆነ ይመጣል። ነገር ግን ጎብኚዎችን በእውነት የሚያስደንቃቸው የጂኦሎጂ አወቃቀር ብቻ አይደለም። በትክክል በእነዚያ ነጫጭ ደረጃዎች አናት ላይ የጥንታዊቷ ሄራፕሌስ ከተማ ፍርስራሾችን ያገኛሉ። በሐይቁ ግርጌ ባሉት ፈራርሰው በወደቁት የቆሮንቶስ አምዶች መካከል እየዋኙ በዛ ጥራት ባለውና ድቅድቅ ባለ ጥራቱ ወደር በሌለው ውሃ ውስጥ ራሱን ማጥለቅ ይችላሉ። የሚቀጥለውን ክፍል በሚቀጥለው ዳሰሳችን ይጠብቁን።